ወይኔ ልጁ በጣም ጎበዝ ነው። የምር የሱ ጭንቅላት ሁሉ በሰጠኝ ብዬ አውቃለሁ። ፈጣሪ ግን ያዳላል። መምህር ሲጀምር የሚጨርሰው እኮ እሱ ነው። አያስጨርሰውም። ወሬም አያስጨርስ ተማሪ አሉት። አይገርምሽም? እኔ እንኳን ልጠላው የኔ ባደረገው እያልኩ ነው። ጭራሽ ስለ ፍቅር አንቺ ሳይናውጣው ነሻል። ኧረ ስርጉት ፈሪ። ኧረ እኔ ስለ ፍቅር አላልኩም። የሱን ጭንቅላት በሰጠኝ ያልኩት እኮ። የሰውን ጭንቅላት እንዲሰጥሽ መለመን በራሱ ኃጢአት ነው። በህግ ፊትም ቢሆን ወንጀል ነው። በሰጠኝና ኃጢአት ባደረገው ወንጀል መሆኑን አሳይሽ ነበር። እሱን ተይውና ልጁን ያለ ጭንቅላት አስበሽዋል? ያኔን ተካለታለሁ። እንደገና የራሱን ጭንቅላት ካንቺ የመመኘት እጣ ፈንታ የራሱን ጭንቅላት እንደገና ካንቺ እንዲመኝ። አንቺን ከማማከር ዝምታ እረፍት ይሰጣል። ለጭንቀቴ መፍትሄ ትሰጥኛለሽ ብዬ ሳማክርሽ የባሰ ጭንቀትና ፍርሃት አስረገሽኝ። እርግዝናስ ብትይ የ12ኛ ክፍለ ዘመኔ ማርገዟን ሰምተሻል? አልሰማውም፣ ግን ያው እድሜያችን ሲደርስ ማርገዝ የሴት ልጅ ተፈጥሮ ነው። ትምህርቷስ? ያው እሱንማ እየተማረች ጎን ለጎን በባዮሎጂ ቲዮሪ መሰረት እየሞከረች ይሆናል። ሁሉ በተግባር ከሆነማ ጎበዝ ከሰነፉ ሲቀላቀል ኬሚስትሪው ምን ይሆናል? አሲድ ከቤዝ ጋር ሲዋሃድ ውሃ ወይም ኒውትራል ይሰጣል እንደሚባለው አሲድ ከየትኛው ቤዝስ? ቤዝ እና አሲድ። አንቺ አሲድ፣ ናታን ጎበዝ ተማሪ ደግሞ ቤዝ ይሆናል ማለት ነው። በትክክል። ግን ምን ከምን ጋር ነው የምናቀላቅላቸው? ወይ ሂሩትዬ፣ ያንቺ እውቀት እስቅጣጣ። እውቀት ሲተገበር እንጂ ማወቅን በመናገር ማሳመን አይቻልም። እውነትሽን ነው። እውቀት ልክ እንደ ጡት ማስያዣ ይሆናል ማለት ነው። ልብስ ደረብ አድርገሽ ስትወጪ ማንንም ማሳየኝ የሚልሽ የለም። እውቀትም ልክ እንደዛው ነው። ውይ አንቺ ደግሞ ያለ እድሜሽ የባዮሎጂ ህይወትን ደጋግመሽ ማውራት ትወጃለሽ። ባዮሎጂ እኮ ያለ እድሜያችሁ ተማሩ አይለንም እኮ። እሱን ታዩና ዮሴፍን እያየሽው ነው? ምን ሆነ? ዛሬ ደግሞ ከማን ጋር ነው የሚሞላፈጠው? ምን ነው ግን ጅል ሆነ? 10ኛ ክፍል ላይ ሰው መሸኘት የሚባል ትምህርት አለ እንዴ? ልክ እንደ መስቀለኛ ትራፊክ አንዴ ወደዚህ አንዴ ወደዛ ሲል አይደል እንደሚውለው? ሂሩትዬ እሱ ስትከታተዩ ነው የምትዩ። ሂሩትዬ ግን ለምን ጠርተን አናናገረው? አዎ እሱ ልክ ነሽ። ግን ሀሳባችንን ወደ ሌላ ቦታ ይወስድብን? ይሰደዋ። አሁንም እኮ እያማነው ነው። ሰብለ እየመጣች ነው። እና ታዲያ ምን ይፈጠራል? ምን ጓደኛው እንጂ ባል አይደለም። ትክክል ነሽ። እናናግረው። ዮሴፍ ና እንዴ! ና ዮሴፍ። እየመጡ ነው። በቃ እየመጡ ነው። በቃ ዮሴፍ፣ ስላንተ አንድ ሰርፕራይዝ አለኝ። ምንድነው? ሰርፕራይዝ? ለምንድን ነው አንተ ሰውን መሸኘት የምታበዛው? አንዴ ወደዚህ አንዴ ወደዚህ። ለምንድን ነው? በእኛ በጓደኞች ዘንድ አልተወደደም። አዎ ዮሴፍዬ፣ እኛም ከሩቅ ነን ከምናማክ ቀርበን ብናናግር ይሻላል ብለን ነው እንጂ እንደሌሎቹ ሴቶች እኮ በማማት አልከበደንም፣ ስለማይጠቅመን እንጂ። ቀርባችሁ ስላወራችሁ ነው አመሰግናለሁ። ነገር ግን ገና ልጅ ነን፣ እንደዚህ ወሬ እያወራችሁ ትክክል። ደግሞ ያው እኔ መንቀሳቀስ ስለምወድ ነው እንጂ ከጀርባው ምንም የተለየ ነገር የለውም። አረማመድ ይደብራል ካላችሁም ደግሞ ሊቀር ይችላል። ተናል ምክንያቱም ነበር የፈለግነው። በቃ ተናል። አዎ በጣም ተረድተናል ሴትዬ። በቃ ቻው። ቆይ ስለእናንተ ስለ ጓደኝነታችን አንድ ግጥም አለ። በመኖር የሚፈታ ቅኔ ጓደኝነት፣ እኔ ስራመደው አንቺ የምትወጪበት ህይወት አለን ከኛ ሰው የሚማርበት። ደህና ሁኑ። ቻው። በቃ ቻው። የዛሬው ፈተና ግን ትምህርት እንድጠላ ያደረገኝ በአንቺ በኩልስ? እኔ አልከበደኝም፣ አልቀለለኝም። ማለት አንድ ትምህርት ቀለለኝ ከበደኝ ለማለት እኮ መጀመሪያ ትምህርቱ ምን እንደሆነ ማወቅ ያስፈልጋል። ለነገሩ እውነትሽን ነው። መምህሩ ያስተምር እኛማ እናጠናም። ወላጆቻችንም እኛን ከማበረታታት ይልቅ የዘንድሮ ተማሪዎች እያሉ እኛን ስም ማጥፋት ነው የሚወዱት። ጥሩ ነገር ወላጆቻችን ጥሩ ሃይማኖተኛ መሆናቸው እንጂ ጠቀመን ይጨቃጭቁን ነበር። ቀልዱን ተሽ ቁም ነገር ነውራ። እውነቴን ነው እየሆነ ያለውን ያወራው። እሱን ተይውና የእውነቴን ነው። የዛሬው ፈተና ግን ትምህርት እንድጠላ ያደረገኝ ሐኪም ቅዴን ራሱ አጨልሞብኛል። አይዞ ከአሁንማ ተስፋ አትቁረጥ። ሐኪም ባትሆን የአምቡላንስ ሹፌር ትሆናለህ። ቀልድ መሆኑ ብዙዎች በችግሮቻችን ላይ እየቀለዱ ነው። ለችግሮቻችን መፍትሄ ማግኘት ያቃታል። አመረረክ እንዴ? እሺ ምን ትምህርት ነው የከበደ? ከብዶኝ ሳይሆን ጭራሽ አላወቅኩትም። እግር ብቻ አለች አያቴ። ከንቱ መመላለስ ነበር። ካልገባ ቀድመህ ለማወቅ ሞክርም ነበር። መምከርማ ቀላል ሆኖ መገኘት እንጂ። ለማንኛውም እሱን ተይውና እኔ ግን የሂሩትና የስርጉትን ፉገራ አልቻልኩትም። ልጣላችሁ አስቤያለሁ። እድ መጣላት በቅድሚያት ይደብራል። ቢያንስ እንኳን በድንገት ተጣሉ ሁኔታቸው አስገደውኝ ስላለ ጠበደላላ ጥሩ አይደለም። እኔ እነግራቸዋለሁ።
ሰው በአካል በቆ መሰለሽ እንዴ? አሁንማ ብሎ በቲክቶክ በፌስቡክ በዩቲዩብ ላይ እየተሰራረባለ እንዴ? ለኔ ሲሆን ነው ብርቅ የሚሆንባችሁ። ምን ጠብቻ አንዳንድ እናቶችን በፌስቡክ በቲክቶክ ስንት የራሳቸውን ሲበሉ እንደጎረሱ ላይ እየተናገሩ ነው። ማስተዋል አይጠፋን እድሜ ቁጥር ብቻ። ሆይ አንቺ ደግሞ ከኛ ወሬ አልፈሽ ወደ ያ ወሬ ገባሽ። በይ የማንጨርሰውን ነገር ነው የጀመርነው። ወደ ቤታችን ብንሄድ ያውቀጥ። እውነትህን ነው። ነገ ይሳፍተናል። ብንሂድ